break a leg ምን ማለት ነው? እግሬ ሰበር ቺናቃታለሁ። come on idiomatic expressions ሲሆኑ ቀጥታን ተረጉማቸው። ኦኬ so idiomatic expressions የሚባሉት ቃላቶቹ of course ሌላ ትርጉም ሊኖራቸው ይችላል ቀጥታ ግን የሆነ ሁኔታን ለመናገር ወይም ደግሞ ኤክስፕረስ ለማድረግ ነው የምንጠቀምባቸው። ሶ ለምሳሌ break a leg ስትል መልካም እድል ማለት ነው። break a leg then ኦኬ እንደ አባባል ነገር ነው። እንደ አባባል ማለት ነው። ኦኬ ሶ መልካም እድል ብዙ ጊዜ break a leg የምንጠቀመው የሆነ ፐርፎርማንስ ሲኖር break a leg ትለዋለህ። ያንን ፐርፎርም የሚያደርግ ሰው ወይም ደግሞ የሆነ ዝግጅትን የሚያቀርብ ሰው break a leg ትለዋለህ ማለት ነው። እግር ይሰበር ማለት ሳይሆን መልካም እድል እያልከው ነው ማለት ነው። ለምሳሌ ወንድሜ ፈተና ቢኖረው ወደ ፈተና ሲወጣ break a leg ማለት ይችላል። ትችላለህ። most of the time ግን ፐርፎርማንስ ላይ ሲሆን ነው። ለፈተና ሲሆን good luck ማለት ትችላለህ but performance presentation ሲሆን break a leg ትላለህ። is it clear? እሺ ሁለተኛው poor thing እናለና poor thing ምን ማለት ነው? የእንትና ዘፈን ትዝ አለኝ የደሃ ነገር ማለት ነው። የደሃ ነገር so የደሃ ነገር ማለት ሳይሆን poor thing ስትል የሆነ በጣም የሚያሳዝን ነገር ካየም እንትላለ ሲያሳዝን poor thing tried so hard to be like me ልክ እንደዛ ነው። ኦኬ ሲያሳዝን so pity or sympathy የሆነ በቃ አሳዝኖ ያንን ነገር poor thing ልጅ ከሆነ ካሳዘነ እንትላለ oh poor kid ቀጥታ ላንተ ከሆነ ምንላለው oh poor you ማለትም ይችላል። ኦኬ poor you so poor ታሳዝን ይያልከኝ ስታሳዝን ይያል። the third one welcome to the real world ምን ማለት ነው? ቀጥታ እንዳተረጉም ብለኛል ግን እኔ በተረጉመው ወደ ትክክለኛው ዓለም እንኳን ደህና መጣ ባይዘው የኛው ትንሽ የሚያመሳስል ነገር አለው ግን ምን ማለት ነው? ተጋፈጠው ይሄንን ነው ትክክለኛው ነገር ነው። so expectation ሌላ ነገር ከነበረ ትምህርቱ እንደዚህ ነው። ለምሳሌ ሙሉ ቀን መዋል አለብህ ዛላ so I'm going to say welcome to the real world this is how it is ይሄንን ነው ተጋፈጠው እወቀው ለማለት ያክል ነው። welcome to the real world huh baby ስለዛ የሆነ ነገር አስቤ የማይሆን ሐሳብ አስቤ ከሆነ ያንን ነገር እንደተጠበቅኩት ካልሆነልኝ ምን ትለኛለህ አንተ ምን ትለኛለህ? welcome to the real world okay good ግልጽ ነው። nice job. the next one under the weather ይሄኛው ይቅርታ አድርግልኝ ይዝለልኝ ይሄኛው ለምን ከዌዘር በታች ነው እንዳትልም ብቻ እንደዛ ነበር ለለኔ ነው። okay so when you say under the weather ስትል ምን ያልክ ነው? I am sick or I'm feeling unwell. Okay አሞኛል ወይ ትንሽ አሞኛል ለማለት ነው። I can see you're feeling somewhat under the weather. አሞኛል ለማለት I'm feeling under the weather I can't come to office. ስለዛ ላይ የተጋነነ ህመም ሳይሆን የሆነ ያዛርጎኛል ትንሽ ያመመኝ ነው። Okay I'm feeling under the weather. እንዳትረሳት። the next one time flies